ሰላም የትንሿ ሲኒማ ቤተሰቦች እንዴት ቆያችሁ? ዛሬ በ2015 ተሰርቶ ለእይታ የቀረበውን ዋኪንግ ዲስታንስ የተሰኘውን ፊልም አብረን እናያለን። ፈታ ዘና በሉበት፣ ይመቻችሁ። ይሄ የምትመለከቱት ስዕል አይደለም፣ በ20ዎች ውስጥ እድሜ የሚገኝና በውፍረቱ በጣም የሚቸገር ፒተር የተባለ ወጣት እንጂ። ፒተር ክብደቱ 400 ፓውንድ የሚመዝን ሲሆን በውፍረቱ ምክንያት በጣም ይቸገር ነበር። በውፍረቱ ምክንያት ስራ ማግኘት ስለማይችልና እንደ ልቡ መንቀሳቀስ ለሱ ከባድ ስለሆነ ከቤት ሳይወጣ ቤት ውስጥ በመዋል ነበር ጊዜውን የሚያሳልፈው። ሁል ጊዜ የሚያስጠላ ውሎን ነበር የሚያሳልፈው። ሰውነት መታጠብን ጨምሮ እንደ ልብ መንቀሳቀስ ለሱ ከባድ ስለሆነ በሳምንት አንዴ ወንድሙና እህቱ እየመጡ ይጎበኙት ነበር። ሳምንቱን ሙሉ ቤቱን የሚያጸዳው ሰው ስለሌለ ቤቱ በጣም ቆሸሽ ብሎ ስለሆነ የምታገኘው እህቱ በጣም ትናደር ነበር። ወንድሙም እሱን ለማስደሰት አስቦ አንድ ፎቶ በማውጣት ከእህትየው ጋር ፎቶ ሲነሱ እንደነበርና ደስ የሚል ጊዜ ሲያሳልፉ እንደቆዩ ይነግረዋል። ፒተር ማታ ላይ አባቱ ድሮ ከመሞቱ በፊት የሚጠቀምበትን ካሜራ ከአልጋ ስር ፈልጎ ያወጣዋል። ነገር ግን ካሜራው የማይሰራ በመሆኑ ምክንያት የፎቶ መነሳት ተስፋው ይጨልማል። ፎቶ ቤት ሄዶ ለመነሳትም ያስባል። ሱፉን ሊለብሰው ቢሞክርም ይጠባዋል። እናም አለኝ የሚለውን ልብስ ይለብስና ጉዞ ይጀምራል። በመንገድ ላይም እያለ የሆኑ ልጆች ኳስ እየተጫወቱ በድንገት ኳሳቸው ወደሱ ይሄዳል። ልጆቹም ፒተርን ኳሱን እንዲመታላቸው ይጠይቁታል። ነገር ግን ፒተር ይህንን የማድረግ አቅሙ የለውም። ፎቶ አንሺውንም ፎቶ መነሳት እንደሚፈልግ ሲነግረው ነገር ግን ይህንን ሳምንት ፎቶ ማንሳት እንዳቆሙና ነገር ግን የሚፈልገውን ፎቶ በፎቶሾፕ ወይም በኤዲቲንግ መስራት እንደሚችል ይነግረዋል። ፒተርም እየተገረመ እንግዲያውስ በልደት ፎቶ ስራልኝ ይለዋል። ሰውየውም በቃ ሰርች ያዘጋጅልሃለሁ ከሰዓት ተመልሰና ይለዋል። ፒተር ግን እቤት ሄዶ መመለስ ለሱ በጣም ከባድ ነው። እዚህ ሆኖ መጠበቅ እንደሚችልም ሲጠይቀው እንግዲያውስ 2 ሰዓት ወይም 3 ሰዓት እጠብቃለሁ ካልክ እዛ ጋር የምትመለከተው ወንበር ላይ አረፍ በማለት መጠበቅ ትችላለህ ይለዋል። ነገር ግን ወንበሯ ፈጽሞ ለፒተር የምትሆን አልነበረችም። ከ2 ሰዓት ቆይታ በኋላ ሰውየው ፎቶን ይዞለት ይመጣል። ፒተርም በጣም ይደሰታል። በአጋጣሚም ለሽያጭ ያስቀመጡትን ካሜራዎች ተመልክቶ ዋጋቸው ስንት እንደሆነ ይጠይቃል። ሰውየውም $3000 ጀምሮ እንደሆነ ሲነግረው ፒተር በጣም ይደነግጣል። እጁ ላይ ያለውም $700 ብቻ እንደሆነ ሲነግረው አንድ አሮጌ ካሜራ ይሸጥለትና ፒተር ወደ ቤቱ ይሄዳል። በነጋታውም ካሜራውን ቻርጅ ካደረገው በኋላ በካሜራው ፎቶዎችን መነሳት ይጀምራል። በሚያሳዝን ሁኔታ ግን ከ2 ቀናት በኋላ የካሜራው ቻርጀር እምቢ ይላል። ፒተርም ለሸጠለት ሰውዬ ደውሎ የካሜራው ቻርጀር እምቢ እንዳለው ሲነግረው በ$700 ገዝተህ ምን ጠብቀህ ነበር በማለት ስልኩን ይዘጋበታል። ፒተር አማራጭ ስለሌለው ለራሱ ሊሰራው መጣጣር ይጀምራል። ከቆይታዎች በኋላ ግን ካሜራውን የሸጠለት ሰውዬ በጣም ስላሳዘነው ደውሎለት ሊሰራለት እንደወሰነ በመንገር ወደ ቤቱ ይመጣል። ሊሰራለትም ቤቱ ሲመጣ ፒተር በቻለው መጠን መንከባከብ ይጀምራል። ካሜራማኑ ለስራ የመጣ ቢሆንም ሳያስቡት ከፒተር ጋር መቀላለድ ይጀምራሉ። ሰውነቱን መታጠብ ስለማይችል እንደተለመደው እህቱ ከሌላ ከተማ መጣ ገላውን ታጥብለታለች። ከእህቱ ውጪ ብዙም የሚቀራረበውም ሰው የለውምና ብቻውን ነው ቤት ውስጥ የሚያሳልፈው። ስለዚህም ያዝናኑኛል ብሎ የሚያስባቸውን ሁሉንም ነገሮች ያደርጋል። የገዛት ካሜራ ፊት ለፊት በመቆም አንዴ እንደ ማይክል ጃክሰን አንዴ እንደ ታይሰን ቤት ውስጥ ያገኘውን ሙዝ ደግሞ እንደ ሽጉጥ እያስበሰለ ፎቶ ይነሳበታል። በሳምንቱ መጨረሻ እህቱና ወንድሙ ወደ ቤቱ ሲመጡ እሱን ለማዝናናት የድሮ ፎቶዎችን ይዘው ነበር የሚመጡትና በሱ ያዝናኑታል። ድሮ የነበረውን ማንነት በፎቶ ተመልክቶ አሁን ላይ 400 ፓውንድ በመመዘኑ ምክንያት በራሱ በጣም ያዝናል። ክብደት ለመቀነስ ይረዳኝም ከሆነ በማለት መድኃኒቶችን ማዋጥ ይጀምራል። ከቀናቶች በኋላ የካሜራ ባለሙያው ወደ ቤቱ መጣ። ያን የሰጠው ሚሞሪ ትንሽ ነበር፣ ይሄ ተለቅ ያለ ሚሞሪ ስለሆነ በዚህ እንድትጠቀም ይዤ ለመጥቼ ነው ይለዋል። ካሜራማኑም ስሙ ጆን እንደሚባል ነግሮት ከሱ ጋር ቀናቶችን በማሳለፍ አብረው ጓደኝነትን ይመሰርታሉ። እንደ ከዚህ በፊቱ እህቱና ወንድሙ ወደ እነሱ ቤት ሲመጡ እህቱ በተኛችበት ከወንድሙ ጋር በመተባበር ፎቶ ሊያነሳት ይሞክራሉ። ከእንቅልፏ ስትነሳና ፎቶውን ሲያሳዩት ግን እንዳልወደደችውና የ3 ዓመት ሕፃን ልጅ እንኳን ከዚህ የተሻለ ነገር ማንሳት እንደሚችል ትነግረዋለች። እህቱና ወንድሙ ወደ መጡበት ከተማ ሊመለሱ ነው። እሱም ከመሄዳቸው በፊት የቤት ውስጥ ህይወት እንዳስጠላውና ውጭ ወጥቶ ዘና ማለት እንደሚፈልግ ይነግራቸዋል። እንዴት ነው አንተን የምናዝናናው የሚለው ግን የሁሉም ጥያቄ ነበር። ጓደኛው ጆን ግን በነጋታው መኪና ያስጠራለትና በመኪና ተጭኖ የሪዞርት ትኬት ለመቁረጥ ወደ አንድ ሪዞርት ያመራሉ። ትኬት ቆራጯ ግን ፒተርን እንደተመለከተችው እየደነገጠች መዝናኛዎቻችን ላንተ የሚሆኑ አይደሉም፣ አልጋችን እንኳን አንተን የሚችል አቅም የለውም፣ ስለዚህ አንተን ልናስተናግድ አንችልም ትለዋለች። አማራጭ ያጣው ፒተር ምንም ማድረግ ስላልቻለ ወደ ቤት ይመለሳል። አሁንም የሚያስጠላው የቤት ውስጥ ኑሮ አልተለየውምና ሀዘኑ በጣም ይጨምራል። በውፍረቱ ጉዳይ ላይ እህቱ ወደ ሆስፒታል ታደርሰውና ክትትል ይጀምራል።
400 ፓውንድ በጣም ከፍ ያለ እንደሆነና ለጤንነቱ በጣም አስጊ እንደሆነ ዶክተሩ ይነግራቸዋል። እህቱ ከተማ አቋርጣ እስከዛሬ ተከታትለዋለች። አሁንም ቢሆን ግን ተስፋ መቁረጥ አይታይባትም። እስከመጨረሻው አብራው ልትወድ ቃል ትገባለታለች። መድኃኒቶችን ወስደው ወደ ቤትም ይመለሳሉ። እህቱ ልትንከባከበው በሞከረች ቁጥር የሷን ድካም እየተመለከተ በጣም እያዘነ ነበር። እሷ ግን ሁሌ ሐዘን እንዳይሰማው ትነግረው ነበር። እንደተለመደው ገላውን አጥባ ተንከባክባ ወደ መኝታው ታስገባዋለች። ከቆይታዎች በኋላም እንቅልፍ ይወስደውና በነጋታው ከእንቅልፉ እንደተነሳ ጓደኛው ጆን ክፍሉን ያንኳኳውና ወደ ውስጥ ይገባል። ጆንም አብረው የሚሄዱበት ቦታ እንዳለ እየነገረው አስነስቶ ልብሱን ያለብሰዋል። ያኔ ወደ ሱቅ መጥቶ ሊገዛ የነበረውና ብር የለኝም ያላትን ካሜራ ያወጣና ይሄ የጓደኝነታችን ስጦታ ነው፣ ያኔ መግዛት አቅቶ የነበረው ካሜራ ነው በማለት እንደ ስጦታ ይሰጠዋል። አንተን ለማዝናናት ወደ ሪዞርት ልንሄድ ብናስብም እነሱ ሊፈቅዱልን አልቻሉ ነበር። አሁን ግን ወደ ባህር ዳርቻ ይዤ ሄዳለሁ፣ ተነስ በማለት ይዘጋጃሉ። እህቱም በድንገት ትመጣና እየተፈጠረ ያለውን ነገር ተመልክታ ትደነግጣለች። ምክንያቱም እሱን ለማዝናናት ይዞ መውጣት በጣም ከባድ ነበር። የእሱ የሆነችና እሱ የሚጠቀምባትንም አንዲት ሶፋ ያወጣታል። እህቱ የሆነ ነገር ይሆናል ብላ በጣም ተጨንቃ ነበር። ነገር ግን ሶፋውን መኪና ላይ በማድረግ የፈለገውንም ፎቶ እንዲያነሳ ካሜራውን ሰጥተውት ከተማውን በሙሉ ነፃነት እየተመለከተ ጉዟቸውን ወደ ባህር ዳርቻው ያደርጋሉ። ከቆይታዎችም በኋላ ወደ ባህር ዳርቻው ይደርሳሉ። እስከዛሬም አድርጎት በማያውቀው መልኩ ባህር ዳርቻው ፊት ለፊት በመቆም ደስ የሚል ንፋስ እየተቀበለ ጊዜውን ማሳለፍ ይጀምራል። የዶክተር ክትትል እያገኘና መድኃኒቶችንም እየወሰደ ስለሆነ ክብደቱ እየቀነሰና አንዳንዴ ወደ ጓደኛው ጆን ፎቶ ቤት ራሱ እየሄደ በመዝናናት ጊዜዎችን ያሳልፋል። ያለ ሰው እርዳታም ከደረጃዎች መውረድ እየቻለ እነ ጆንም ባላቸው ትርፍ ጊዜ እሱ ቤት በመሄድ እንዳይደበረው እያደረጉ እሱም ኪሎ በጣም እየቀነሰና እንቅስቃሴዎችን እየጀመረ ያየን ፊልሙ በዚህ ይጠናቀቃል። እናንተ እንደዚህ አይነት ጓደኛ አሊያም ደግሞ እንደዚህ የሚጨነቅላችሁ እህት ይኖራችሁ ይሆን? እስኪ መልሳችሁን በኮሜንት ላይ አስቀምጡልኝ። አዳዲሶች ሰብስክራይብ ያደረጋችሁ ሁላችሁም ይህንን ቪዲዮ በአንድነት ላይክ በማድረግ ትብብራችሁን አሳዩኝ። በቀጣይ ፊልም እስከምንገናኝ ደግሞ ሰላም።